ዛሬ ደግሞ በጣም ጠቃሚ መረጃ ይዤላችሁ ስለመጣው ይህ ቪዲዮ ለወላጆች በተለይ ደግሞ ለስፔሻል ኒድ ወላጆች እንዲደርስ ከ10 ጊዜ በላይ ኮፒ ሊንክ እንድታደርጉት በትህትና እየጠየቁኝ ኮሜንት ሴክሽን ላይ ደግሞ እየገባችሁ የምታውቋቸውን ስፔሻል ኒድ አስተማሪዎች፣ ሳይኮሎጂስቶች፣ ዶክተሮች እንዲሁም ደግሞ ትምህርት ቤቶችን ወይ ደግሞ ሴንተሮችን ሜንሽን እንድታደርጉ ጠይቃችኋለሁ። ፎሎ ማድረግ እንዳትረሱ ፕሊዝ። ግሉተን ይህንን ቃል በየቀኑ የምትሰሙ ሰዎች እንዳላችሁ አልጠራጠርም። በተለይ ደግሞ ከኦቲስቲክ ልጆች ጋር በተገናኘ የተለያዩ ስራዎችን የምትሰሩና የኦቲስቲክ ልጆች ወላጆች ከሆናችሁ ይህንን ቃል በጣም ብዙ ጊዜ ሰምታችሁታል። ለመሆኑ ለምንድን ነው በኦቲዝም ጥላ ውስጥ የሚኖሩ ልጆች ግሉተን ፍሪ የሆኑ ምግቦችን እንዲመገቡ የሚደረገው? ቆይ ከዛ በፊት ግን ግሉተን ራሱ ምንድን ነው? ግሉተን የፕሮቲን አይነት ሲሆን በስንዴ በገብስና በአጃ ውስጥ የሚገኝ ነው። ልክ ሌሎች ምግቦች ውስጥ እንደምናገኘው የፕሮቲን አይነት ማለት ነው። ለምሳሌ ኬዘን የሚባል የፕሮቲን አይነት በወተት ውስጥ ይገኛል። ሌላኛው ደግሞ ኦቫልቡሚን የሚባል በእንቁላል ውስጥ የሚገኝ የፕሮቲን አይነት አለ። ሌላኛው ማዮሲን ተብሎ የሚጠራ ስጋ ውስጥ የምናገኘው የፕሮቲን አይነት ነው። ልክ እንደነዚህ ፕሮቲኖች ነው በስንዴ በአጃ ውስጥና በገብስ ውስጥ የሚገኘው ግሉተን ተብሎ የሚጠራው ፕሮቲን ማለት ነው። ዛሬ የምናተኩረው በስንዴ ውስጥ የሚገኘው የግሉተን አይነት ላይ ይሆናል። እንግዲህ እያንዳንዱ የፕሮቲን አይነት የራሱ የሆነ ልዩ ባህሪና ትግበራ አለው። ምግቦች ቴክስቸር፣ አወቃቀርና የኒውትሪሽን ክምችት እንዲኖራቸው የሚያደርገው ግሉተን ወይ ደግሞ ፕሮቲን ብለን የምንጠራው ነው። እንግዲህ በስንዴ ውስጥ የምናገኘው የግሉተን አይነት 2 ንጥረ ነገሮችን የያዘ ነው በውስጡ። የመጀመሪያው ንጥረ ነገር ግላዲየን የሚባል ሲሆን ሁለተኛ ደግሞ ግሉቲኒን ተብሎ የሚጠራ ነው። ከነዚህ ከሁለቱ ንጥረ ነገሮች ለጤናችን ጎጂ ነው ወይም ደግሞ ግሉተን ሴንሲቲቪቲ እንዲኖረን የሚያደርገን በተለይ ከኦቲስቲክ ልጆች ጋር በተገናኘ ግላዲየን የሚባለው ንጥረ ነገር ነው። ስለዚህ ከሁለቱ ንጥረ ነገር ደግሞ ግላዲየን የሚባለው ንጥረ ነገር ላይ ትኩረት እናደርጋለን። ግላዲየን የሚባለው ንጥረ ነገር ምን ሲሆን ነው ለጤናችን ጎጂ የሚሆነው? ወይ ደግሞ በኦቲዝም ጥላ ስር ያሉ ልጆች የስንዴ እህል ሲመገቡ ለምን ያለባቸውን ችግር እንደሚያብሰው እንመለከታለን ማለት ነው።